አልፈልግም በቃኝ አዎ የታባሽ ነው የምትሄጂ ለባልቻ ጥለሽ ነው እንዴ የምትሄጂ ሌላ አማራሽ እንዴ ወንድ ልትተኝ ልትሾረመጪ አንቺ እንደሱ ማለት አይደለም በቃ እኔ ረስቶኛል ማለት ይቻላል በቃ ማ ለባልቻ ላንቺ ረሳሽ አዎ ረስቶኛል በቃ ምንም ትዝ አልለውም ዋይ አንተ ባልቻ እውነቷን እንዴ ሳያለች ረሳኛለች እውነቷን እንዴ ረስታታል እንዴ እኔ አትበለኝ እንጂ 10 ጊዜ ለኛ ይለኛል እንዴ ምን አይነት ለራስ እኮ ነው የምናገር ወይ ገብረ መድን እኔ እሷን እንዴት ነው የምረሳው ብረሳ እንዴት እሷን እረሳታለሁ እኔ እሺ ታረሳት እሺ ስማ ነገር እንት ማን ነው የሚባል ስማ ብርቀን ወይ አንቺ አጭበርባሪ መቼ ረሳኝ አላልሽም እንዴ ነገሩ ሌላ ነው እናቴ ነገሩ አዎ ወዲህ ነው እናቴ አንተ መምሪ ደርሶ ማልበት እንደ ነገሩ በስመ አብ ወወልድ ወመንፈስ ቅዱስ ያረ ነገር ውስጥ የሚሄደው እንደ ነገሩን ነው የምልህ እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው ቆይ እስቲ ማንሽ ብርቅዬ ያው እነሱም እናቶችሽ ናቸው እኔም በሆነ አባትሽ ነኝ እነሱም ወንድሞችሽ ናቸው እስቲ ነገሩን ግለጥለጥ አድርጊውና ተናገሪ በኋላ መፍትሄ እንፈልግለት ይሻላል አይሻልም ተናገር እንጂ ምን ዝም ብሎ ምን ፈረቅ ብቻ እኔ ረስቶኛል ያልኩት በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው በቃ ዋይ ልክ እንደኔ ነው ለኔም እኮ ደስ ይለኛል ለግድግዳ ዞር የመተኛ አሁን አረጋኝ ነው ላችሁ ለድሮ ጀምሮ ለናቴ ጀምሮ ራሱ ለግድግዳ ዞር መተኛት ነው ደስ ይለኝ መፍቱ ነው እኮ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞር መተኛ ለምን ቅፋት ታረጋትም መጀመሪያ አናቅም እንዴ ቅፍስ ታረጋት ለምንድን ነው ማጣቀፋት ዛሬ ምን አየና ነው ለምርክ እንደ መሾርወጥ እኔ ነው ወይ ለኔ አትበለኝ እንጂ አንተ ምን አባትክ ለኔ ትለኛለህ ምን 10 ጊዜ ለኔ 7 ጊዜ እንደዚህ 150 ጊዜ ለኔ አትበለኝ ለአንተ አይደለም እንዴ ምንናገር ምን ልፈልፍ ምን አረፍ እኔ ወንደላጤ ቤት ያላከራይም ብዬ ነገር ምን ነው እንደዚህ ጉር ታረገኝ እርሶ ወንደላጤ ገባ ሰይጣን ገባ ምን ገንዘቦትን ቆጥሮ ይቀበሉ እንጂ ደግሞ ምን አገባ ሰይጣን ይሻላል ወንደላጤ ሰይጣን ቢገባብኝ ነው የሚሻለው አረ እሱንም ቀደም ብለው ቢነግሩኝ እኮ አይጠፋም ነበር እንዴ ቆይ እኔም ብለው እርሶ ግን ወንደላጤ ምንድነው እንዳይከራይ የፈለጉበት ማለት እኔ ነኝ ችግሩማ እኔና እግዚአብሔር ብቻ ነን ችግሩ የምናቀው ደላላ እኔና እርሶ ቆይ ብዙ ቢዝነስ አብረን አልሰራንም እንዴ ለምን ቆይ እንዴ እኔን ይደብቁኛል እንዴ ይኸውልህ እኔና ባለቤቴ አብለን ገና ትዳር እንደጀመር ልጅ ለመውለድ ስንሞክር ሴት ሳይ ጎሽር አሁንም ስንሞክር ሴት ስምንት ሴት ጥሩ ነው ያው እንግዲህ ስጦታ ነው መቼስ ምን ይደረጋል ደግሞ በዛ ላይ እንደ ሴት ልጅ አባቷን ትጦራለች አባቷን ትረዳለች ነው የሚባለው ጥሩ ነው ጥሩ ነው ጎሽ እሰይ ነው ከዛ በኋላ እቺን ጌት የረጦረባታለሁ ብዬ ሰራውልህና ጎሽ አንዱን ሸጋ ወንደላጤ ያስገባውልህ ደጋረው ገባልህና ደላላ ገባልህና ኧረ ተወይ ወራ ምንድን የወር ሂሳብ በጊዜ አይከፍልም በወቅቱ አይከፍልም ኧረ በጭራሽ ወቅቱን ጠብቆ ነው እሱ የሚከፍለው ታዲያ ሲጠጣ ያመሻል ማለት በጊዜ አይገባም ወደ ቤቱ ኧረ በጭራሽ ተኝቶ ነው የሚውለው እንዴ ታዲያ ቆይ ካልሆነ ምንድነው ችግሩ ገባልህና 8 ሴት ልጆችን 16 አረጋቸውና 16 ኧረ ተወኝ 16 እንዴ ቆይ እንዴት ቢያረጋቸው ነው 16 እንዴት ሊያረጋቸው እንዴት ቢያረጋቸው ወይ እንደገና መጥቶ ያሳየ እንዴ ታዲያ እሺ እሱ ይቅር ይሄ እንትን ጠፋ እንትን ሞልቷለን ያመጣለው እኔ ምን እንዳልኩት ሰማኝ እንጂ ምን ይቀየቀያል እንደዚህ ሰማኝ መጀመሪያ ምን እንዳልኩ ይሄ እንትን እኔ እኮ አንዴ ሰብሰብ አድርጌ አምጥቻቸው እንዲመርጡ ብዬ እኮ አዳምጠኝ እንደሱ አይደለም ሰው አለ ነገሩ እኮ ያሳፍራል ብዬ ነው ነገሩ ይሄ ቆርጥ ሞልቷል እንጂ እንደ ታላቅ ታናሽ ሻኛ ዳዊት ምን ነብሮ ነብሮ ይብላ ምን ነው ምን ቆርጥ ይለኛል ቆርጥ ነብሮ ምንድነው ይሄ ምን ነካ አንተ
ታዲያ ጤና የለም እንዴ? እኔ አልኩህ ይሄ ጠፋ ወይ ይሄ ጠፋ ወይ የለም ወይ ነው። አሃ ኧረ ሞልቷል። አሁን ነው የማመጣው እኔ እሱ ያንጣልኛል። በቃ አሁን ነው የምመጣው እሱ ልክ ነገር እንግዲህ ምንድን ነው? እኔ እንኳን ይኸውልህ ስለ ኳስ ልጠይቅ ፈልጌ ነበር የመጣሁት። ኳስ? አዎ። የልጆቹ ነው ያዋቂ ነው የፈለክ ኳስ? ይቅርታ የሚሸጥ ኳስ አይደለም የፈለኩት። ምንድን ነው የፈለክ? ንገረኛ። የፈለክ ነገር ንገረኝ። ይኸውልህ እኔ ጋዜጠኛ ነኝ። ጋዜጣ? አዎ። እና ማለትም አንተ በስፖርት ላይ ያለህን አንዳንድ አስተያየት እንድትሰጠኝ ፈልጌ ነው። የስፖርት ስትል የምን ስፖርት ነው? ማለትም እንግዲህ ያው መቼም በስፖርት ውስጥ ብዙ አይነት የስፖርት ዘርፎች አሉ። ለምሳሌ የእግር ኳስ አንዱ ነው እና መቼም እንግዲህ አንተም እንደማንኛውም ሰው ለእግር ኳስ ጨዋታ ጥሩ የሆነ ስሜት ይኖርሃል የሚል ግምት አለኝ። በእውነት መቼም አንተም ሳይኖርህ አይቀርም፣ ደግሞ እርግጠኛ ነኝ ይኖርሃል። አይደለም እንዴ? ስሜቱማ አለኝ። የስሜቱን ነገር አይነሳም። የስሜቱን ነገር ለመናገር አማርኛው ነው የሚያጠፍ። ግን ጭንቅ ያለኝ የቸግረኝ ሱቄ ማን ይጠብቅ ነው። ሱቄ ማን ይጠብቅልኝ? አልገባኝም። ሱቄን ማን ይጠብቅልኝ ስትል እንዴት ነው? ሱቄ ዘግቼ በራፉ ኳሱ ልጫወት ሄጄ የለም ተጫዋት ማለት እኮ አይደለም። ይኸውልህ እና ካምቦላ ሄጄ ለማየትስ ቢሆን የለም እኔ እንደሱ ማለት አይደለም። አልተግባባንም። ይኸውልህ ለምሳሌ አሁን እንደው የእግር ኳስ ቡድናችን ድንገት እንደው ዋንጫ ቢያገኝ ምንድነው የሚሰማ ደስታ ሲገለጽልኝ? ዋንጫ ቢያገኝ አልክ? ዋንጫ የሚያገኝ ስማ፣ ሁሉ የአማራት ሴትዮ ገበያ ወጣችና አሉ አዋጅ ሆነባት አለ ያገሬት ሰው የሚባል ታሪክ ይዘከቻል። ዋንጫ የሚያገኙ በተለይ ዋንጫ ትየት ነው የሚያገኙ? ተመሬት የወደቀ ዋንጫ ነው የሚያገኙ? ተመሬት ስትል አልገባኝም። እስኪ ግልጽ አድርገው። ዋንጫ በነፃ ይገኛል? እንዲህ በዋዛ ይገኛል ዋንጫ? በለኝ እንጂ ንገረኝ። ገባኝ። ልክ ነው፣ አይገኝም። ታዲያ መፍትሄው ምንድን ነው ትላለህ? ማለትም ዋንጫ ለማግኘት ምን ማድረግ አለባቸው የሚል አስተያየት አለ። ስማ ማለት ጋዜጣ ተሱቄ በራፍ ሂድልኝ፣ ልጆቼን ላሳድግበት ሂድልኝ። ፖለቲካ ይዘህ ሂድልኝ። አልፈልግም። ሂድልኝ ሰውዬ ሂድልኝ። በቃ አፋት ክፍት ዋንጫ ቢያገኙ ይለኛል። ማነሽ? ሽሽ አስናቀጭ ማነሽ? ኧረ ቢዮንሴ ምን ሆነዋል አንቱ ሰውዬ? ዛሬ ደግሞ ምን ነካሽ? ምን ነው አሁን ቡና መውቀጫ ቦታ አተሽ ነው እዚህ ላይ መተሽ መጥቆብኝ? ይሄን የቀሩት ብለው ደግሞ ዛሬ በቤቱን ቡና ይጠጣል ይሉ ነው። ቡና ያርግሽ አባቴ አምላክ ቡና ያድርግሽ። እኔ ላንቺ ጊዜ እንደዚህ ነኝ? እስኪ ንገሪኝ። አንቺ ተዚህ ነገር አለሽ እንዴት? እኔ እዛ ያዳምጧል። ቡናዬን ነው የማፈለው እናቴ። አልደረስኩቦት ደምሽ ፍልክ ይበል። ምነው ቡና ይፈላ የለ ከኔ ደምናሉ። የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ። አሁን ቡናዬን ልጠጣበት አይልከፉኝ። ምነው ቀለሟ ምን አድርጊ ነው? አፈር ያልጠጣሽ ምን አድርጊ ነው የሚሉት? ምን አንቱ ሰውዬ እንዴ ለቀቅብ ያደርጉኝ? እኔ ለቀቅብ ያደርጉኝ ፈላ ጆሮም አንቺ ነሽ ሙጥኝ ብለሽ ሙጫ ብለሽ ላይ ምን አለ እስቲ ተረሳ ተዘነጋውታ አላስቀምጥ አላፊ አግዳሚ መስክራ እኔ ደመለው አንቺ ዝምባ አላቅሽም። አንቺ የዝንብ አየር ማረፊያ ዝንቦች ላይሽ ላይ አይደለም እንዴ ዓመት በዓላቸው የሚያከብሩት? አንቺ ፊት ላይ አይደለም እንዴ? እጂ ቀፎ የዝንብ ቀፎ እኔ ቀለሟ ደፍን የፊት መርሰው ይመስከር ባኳት አንቺ ቀለምሽ ልቀቀባ። እኔ ቀለሟ ትለኛ አይደል? እኔ ቀለም አስለቅሽው እንጂ ደምለው ቱርኩ ነበር እኮ መባል። አሁን ይኸውልህ ደምለው አሸቦ ተብዬ ቀረውልሽ አስለቀቅሽኝ። እኔ ይስኩር ያቅቦትም እና እናሻ ስሜ ይሄ የምትወቅጪው ቡና ዶላር መሆኑን ብታውቂ ኖሮ የኔ ምን የት የምን ዶላ አንቺ ለነገሩ ዶላር የታውቂያለሽ? ዶላር ብታውቂ እኛን ጠይቂን። ስለ ዶላር ወጥ እኛን በጥይቅ ይቀልሻል። የት ደርሰው የት ማን አድርሶት የት አውቀው ጨርሱ ዶላር መነዘር ነው። ይኸው ዘረዘር ነው። ጥባት ቤት ተጫወትንበት። እንደዚህ ይኸውልሽ
ጥቤ እያለ ተጫወትንበት። መነዘር ነው ዘረዘር ነው። አንቺ ነሽ እንጂ መተሽ እዚህ ራቁቴን አስቀረሽኝ። አንቺን ካገኙ በኋላ አንቺ ቡና የማይጠጣ ቡና ሳፈላ ምን እንደሚያንጨረጭሩ ምን እንደሚያንገበግቡ አላውቅም። ኧረ እባክሽ ያንቺን ነው የምትነግሪኝ። ከናሻ ይሄንን ጫማ ትናንት ገዛ ብለሽ ሰንጨር እንቅልፍ አጣኝ። ሌሊቱን ስትገላበጭ እኮ ነው ያደረው። ሰማሻለሁ እኮ ለላስቲክ ሲያልፍም አይነካከኝ። ለግን የማልመኝ አይተዋል እኮ ስንቱን እንዳደረገ ስንቱን ቆዳ ስንቱን እንዳገላበት። አሁን የቻይና ደግሞ ስገዛ እንደሞታልና ወጊቲ ሲባል ተሰምቷል። ለካፊ የሚለክፍ ከእርሶ ጋር ተውኖ ምን ቡና ይጠጣል? እዛው በተስካን የማይናገረው ጋር ብሄድ ይሻለኛል። የማይናገረው ነዝና አዛድ ሜል አንቺ አሁን በተስካን ልስኒ ነው ወይ ልትነክሽ ነው የምትሄጂው? ያው የለመድሽውን ኮረሪማ ልትሰቂ እንጂ መርፌሽን ልትሰጪ ካልሆነ እና ለስፖርት ከፍተኛ ፍቅር አሉት ማለት ነው። በጣም እንጂ እኔ ልጄ እኔ እንደው ምን ልበልህ እኔ እኮ እኔ አባትህ እኔ ስፖርተኛ ሆኜ አይደለም ወይም ስፖርተኛ ልጅ ኖሮኝ እኮ አይደለም። እኔ ምን እንደሆነ አላውቅም። ስፖርት ደስ ይለኛል። በዚህ አይነት እንግዲህ ሁሌም ስፖርት ይከታተላሉ ማለት ነው። የት ቦታ ይሄ ሳይሆን ማለት እንደው በሬዲዮና በቴሌቪዥን የሚተላለፈው ማለት ነው። እሱንማ ቀርቶብኝ አያውቅም አልኩ። ሁሌ ነው የምከታተለው። ምን አለፋ ብቻ ገና ስፖርት ሲል ብቻ ሰው ሲነሳ እኔም አርቦ ልቤም ቀልቤም ምንም ስፖርት ተብሎ ይነሳል። የዛን ጊዜ ያየኝ ሰው በሙሉ ተነሳ ደግሞ ነው የሚለኝ። እርግጥም ሊደነቁ የሚገባው ሰው ነው። በተለይማ ይሄ ድል አድርገው ሲገቡ የዛን ጊዜ እኔ ምን አለፋ ይሄ ልጅ አገር አይበቃኝም አልኩ። ይኸውልህ በቃ ትንሽ ርምር ጀግና በቃ እንደዚህ ነው አልኩ። እንግዲህ በዚህ አይነት እንደው አሁን አጋጣሚ ሆኖ ቡድናችን አሸንፎ ቢመጣ በዚህ አይነት ሞቅ ደመቅ ያለ የጋለ ስሜት ነው የሚቀበሉት ማለት ነው። የቱ ቡድናችን ማለት የእግር ኳስ ቡድናችን ነው። ወይ ኳስ ምን እንደምትለኝ? አዎ የእግር ኳስ ቡድናችን ነው እኮ ማለት። እኔ እኮ ስፖርት ስትለኝ እኮ እኔ ሩጫ እኮ መስሎኛል። እኔ ልጄ ሩጫ ሲሉ እንዴት እንደዚህ ነው እንግዲህ መቆሙ ታልቀረ ያዛጋ ወይ እንደ መኪና ቦላው ቅቶ ታርጋ የቆመበት ይክፈል የፓርኪንጉ ዋጋ ወይም የከተማ ውበት ከሚጠፋ እንዲህ በቆመበት ሰልፍ ይዞ ወረፋ ማስታወቂያ ፖስተር ወረቀት ምናምን አርጉት መለጠፊያ ወይንም ታልቀረኝ ነጋሽ መሐንዲሱ የከተማው ብላል መንገድ ስትቀይሱ ቤቱ ብቻ ሳይሆን መንገድ ብቻ ሳይሆን እነዚህም ይፍረሱ። Yes, she's stomach infection. Change direction. Yes, she is my wife. We married long time. Before 30 years. Yes. So now, no, so far so good. No. Yes. Before she married me and married now, she sleep one bed, me sleep one bed. No sleep together.